እግዚአብሔር ስሙ ለዘላለም የተባረከ ይሁን። ከኔ ጋር እግዚአብሔር ቃል እንካፈላለን። ጌታ ቃሉን እንዲባርክልን ሁላችንም እንጸልይ። ሃሌሉያ ሃሌሉያ። እግዚአብሔር አምላካችንና መድኃኒታችን ሆይ ስለ ምሕረትህና ስለ ቸርነትህ እግዚአብሔር ሆይ ስለ አንተ በጎነትና መልካምነት በልጅህ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ካንተ ስለሆነልን ነገር ሁሉ የዘላለም አምላክ እግዚአብሔር ሆይ ክብርን እንሰጣለን። የዘላለም አምላክ እግዚአብሔር ሆይ ያንተ በጎነት፣ ምሕረት፣ ቸርነት እግዚአብሔር ሆይ ጸጋ በስቶልን ዛሬ በዚህ ሁኔታ እንድንገናኝ የረዳህን አንተ ነህና በልጅህ በኢየሱስ ክርስቶስ ስም እናመሰግንሃለን። እውነት ነው፣ አንተ የኃያላን ሁሉ ኃያል ነህ፣ የነገሥታት ሁሉ ንጉሥ ነህ እግዚአብሔር ሆይ። ስለዚህ ደግሞ እናመሰግንሃለን፣ እናመልክሃለን፣ ደስ እያለን በፊትህ እንሆናለን። የዘላለም አምላክ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ በዘላለም ፍቅር ወደህ እኛ ሁላችን በበደላችንና በኃጢአታችን ሙታን በነበረን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን እንደተባለ ይህንን ሕይወት የሰጠህን እግዚአብሔር ሆይ ሳንወድህ የወደድከን፣ ሳንመርጥህ የመረጥከን፣ ሳንፈልግህ የፈለግከን ወደ ራስህ እግዚአብሔር ሆይ የሳብከን አንተ ነህና እናመሰግንሃለን። ሁሉ በእርሱ ሆነ እንደተባለ ጌታ ሆይ ከሆነው አንዳችስ እንኳን ያለ እርሱ አልሆነም እንደተባለ በአንተ ስለሆነልን ነገር ሁሉ በልጅህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ጊዜ ደግሞ በቃልህ እንድትናገረን እንድታስተምረን ጌታ ሆይ በእውነት ቀድሳቸው። ቃልህ እውነት ነው ተብሎ እንደተጻፈ እውነት የሆነው መንፈስ የሆነው ሕይወት የሆነው እግዚአብሔር የዘላለም አምላክ ሆይ ቃል ለእኔና ለወገኖቼ እግዚአብሔር ሆይ በዚህ ጊዜ እንድትናገረን በልጅ በኢየሱስ ክርስቶስ ስም እንጸልያለን። አደራ የተሰጠንበት የጸጋ ቃል ሲነገር እግዚአብሔር ሆይ ለሚናገርም ለሚሰማም ያንተ ጸጋ እግዚአብሔር ሆይ እንዲለቀቅ በኢየሱስ ስም እንጸልያለን። ማንኛውም አይነት የክፉ ተጽዕኖ በስም ስልጣን የተከለከለ ይሁን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ ከኔ ጋር የምናየው የመልእክት ክፍል የሚገኘው ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለን ሐሳብ ነው። አብረን የምንካፈለው ክብር ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 ሐሳቡ ሁሉም ላይ ያለ ነው። ፈጠን ብዬ አነበዋለሁ እንዲያያዝልን እንዲረዳን ማለት ነው በጌታ በኢየሱስ ክርስቶስ ስም። ሁለተኛ ቆሮንቶስ ምዕራፍ 4 ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታከትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞተው ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና። ስለዚህ ሞቱ በእኛ ሕይወቱን በእናንተ ይሠራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህ ምን እናገራለን? ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተ ጋር እንዲያቀርበን እናውቃለንና። በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህም አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነውና የማይታየው ግን ለዘላለም ነው ይላል። ክብር ለእግዚአብሔር ይሁን። አንድ አይነት ሐሳብ ስላለው ሁሉንም ያነበብኩት ለዚህ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ያው ክፍሉ ራሱን በደንብ
ነው የሚያብራራው። ሁለተኛ ቆሮንቶስ በሐዋርያው ጳውሎስ የተጻፈ ነው። በ55 ዓመተ ምህረት ገደማ የተጻፈ አንደኛ ቆሮንቶስ ከተጻፈ በኋላ በተመሳሳይ ጊዜ የተጻፈ ነው። የአንደኛ ቆሮንቶስ በኤፌሶን፣ ሁለተኛው ቆሮንቶስ ግን በመቄዶንያ ሆኖ የጻፈው ሐዋርያው ጳውሎስ አማካይነት የተላለፈ መልእክት ነው። አንደኛ ቆሮንቶስ ላይ ሰፋ ያለ ነገር በዛ መልእክት ላይ ከተጻፈ በኋላ ብዙ አይነት የተገለጠበት ነገር ነው። አንደኛ ቆሮንቶስ በጣም እንደምታውቁት በጣም ሰፊ ክፍል ነው። 15 ምዕራፋት ያሉት እና ብዙ አይነት ነገር ነው እዛ አንደኛ ቆሮንቶስ ላይ የተነሳው ለክርስትና ለቤተ ክርስቲያን የሚጠቅሙ ያው ብዙ ሁላችንም እንደምናውቀው ማለት ነው። እና ሁለተኛው ቆሮንቶስ መልእክት የተጻፈው እዛ እሱ አንደኛ ቆሮንቶስ ላይ ሲያገለግላቸው መልእክቱን ሲጽፍ በነበረበት ጊዜ ብዙ አይነት የእግዚአብሔርን ነገር ተናግሯል። ከግን ጠንከር ያሉ ነገሮችንም ደግሞ አድርጎ ስለነበረ በቆሮንቶስ ቤተክርስቲያን የነበረውን ነገር አይቶ ከበድ ያሉ ነገሮችን አይቶ የዲሲፕሊን እርምጃ ወስዶ ስለነበረ እና ሐዋርያው ጳውሎስ ያው በሚያገለግሉባቸው ዘመናት እንደምናውቀው መልእክቶች በአብዛኛው በዛ ሐሳብ የተጻፉ ናቸው። በእነሱ ዘመን የክርስቶስን ወንጌል ኦፍ ኮርስ በእኛም ዘመን አለ፣ ግን ጎን ለጎን የተሳሳተ ነገር የሚናገሩ የተሳሳተ ነገር የሚያስተምሩ በተለይ ደግሞ ሐዋርያው ጳውሎስን በብዙ ሁኔታ በአገልግሎቱ በጣም የእግዚአብሔር ጸጋ፣ የእግዚአብሔር ጉልበት፣ የእግዚአብሔር ኃይል የተገለጸበት ሰው ስለሆነ የማይሆኑ ምክንያቶቹን እያነሱ ስም ማጥፋትን ደረጃ ድረስ እንደገና ደግሞ ያው መጀመሪያ የነበሩት የበጉ ሐዋርያት የሚባሉት አሉ። ከዛ ከነሱ ጋር አልነበረም። በእነሱ ጋር በነበሩበት በእነሱ ናቸው ጌታ ኢየሱስ ክርስቶስ ያንን የሐዋርያነት ስልጣን የሰጣቸው። አንተ ከየት አመጣኸው እያሉ ሐዋርያነትን ራሱ ዝም ብሎ ክሌም ያደረገው እንጂ ጌታ የሰጠው አይደለም የሚልም ነገር የሚናገሩ ሰዎች ነበሩ። እና ሁለተኛ ቆሮንቶስ ሲጻፍ አንደኛ በዛ ጊዜ ጠንከር ያለ ነገር የዲሲፕሊን እርምጃ ያባት ሚስታክቶ የነበረ ብዙ አይነት የኃጢአት ነገሮች በነበሩበት ጊዜ ጠንከር ያለ ነገር ወስዶ ስለነበረ በእርምጃው ምክንያት ሚስ አንደርስታንድ አድርገው ያቆረፉ ሰዎች ነበሩ። ሂስቱ ማች ብለው ማለት ነው። ሁለተኛው ደግሞ ራሱ ስለ ሐዋርያነቱና ስለሱ አገልግሎት ስላለው ህይወት ኳስችን እያደረጉ በተሳሳተ መንገድ የተሳሳተ ነገር የሚያሰራጩ ሰዎች ነበሩ። ሶስተኛ የገንዘብ የልግስና አገልግሎት ይሰጡ ስለነበረ በአብዛኛው የተዘዋወሩ ያገለግሉ ስለነበረ አንዳንዱ እሱ በሚያገለግልባቸው ጊዜያቶች እነዚህን ነገሮች እየሰበሰበ ልክ ዛሬ እንደምንለው ማለት ነው ፈንድሬዚንግ እያደረገ ብዙ አብያተ ክርስቲያኖችን ይደግፍ ነበረ በሚዞርባቸው ጊዜ ከቅዱሳን የተሰበሰቡትን ማለት ነው። የሐዋርያው ጳውሎስና አብረውት የሚያገለግሉ ሰዎች እንደምታውቁት በድንኳን በመስራት ያገለገሉ ሰዎች ናቸው። ቴንት ሜከርስ ይባላሉ። ራሳቸው ያገለገሉ ራሳቸው እየደገፉ ያገለገሉ ሰዎች ናቸውና በማንም እኛ አንከብድም ብለው በግልጽ ተናግረዋል። እንኳን የሌላ ሰው ሊወስዱ ማለት ነው። እነዚህ ሐሰተኛ አስተማሪዎች ግን በዛም ታማኝ አይደለም ብለው ይናገሩ ነበር። አጠቃላይ ግን ነገሩ ምንድነው? እውነት አይደለም። ስም ማጥፋት ማለት ምንም አይነት እውነት የለውም። እና እነዚህን ነገሮች በትክክለኛው መንገድ ለማስተካከል ሚስ አንደርስታንድ የተደረገው ነገር እንዳውም ለእግዚአብሔር ክብር ሰዎች ወደ እግዚአብሔር እውነት እንዲመለሱ ነው። እና እኛና ሰይጣንም ከዛ አንድ ላይ አድርጎ የቀጣው ቅጣት ይበቃዋል። ከዚህ በኋላ በፍጹም ምህረት በጎነትና ቸርነት እንደገና በህብረትና በአንድነት እነዚህ ሰዎች እሱም አብረው የነበሩ ሰዎች ማገልገል አለባቸው። ዓላማው የክርስቶስ እውነት እንዲገለጥ እንጂ ሌላ ዓላማ የለውም የሚለውን ማስተካከል ነው። ሁለተኛው በፍጹም የሚወራው ነገር ስለሱ በግድ በመጽሐፍ ቅዱስ ሰዎችም ይላሉ ሐዋርያው ጳውሎስን በግድ ስለራሱ አናገሩት፣ ሳይፈልግ አናገሩት። እያገለገለ ስለነበረ የብዙ ሰዎች አይምሮ በሌላ መንገድ እንዳይሄድ የግድ ማጥራት ስለነበረበትና ከዛ ደግሞ በብዙ በጎነትና ቸርነት ለእግዚአብሔር ቤት በጎ ነገር የሚያደርጉትን ሰዎች እንዳያደርጉ ልግስና እንዳይቀንስ እንደውም እንዲቀጥል የሚያበረታታ እንደውም እያለ እየተናገረ ለመቄዶንያ ሰዎች የተሰጠውን የእግዚአብሔር ጸጋ ተመልከቱ፣ የድህነታቸው ጥልቀት የልግስናቸው ባለጠግነት እያለ ያብራራልና መለገስን አክቹአሊ ለእግዚአብሔር ቤት መለገስን ሞር እንዲያደርጉ አርጎ ነው የሚጽፈው። ግን ሲያገለግል ሐዋርያው ጳውሎስ በብዙ ውጣ ውረድ እሱና አብረውት የነበሩ ሰዎች ያልፉ ነበርና እዚህ ምዕራፍ 4 ላይ ሲመጣ ሐሳቡን ያብራራል። ከምዕራፍ 3ን
ያው እንዴት የአዲስ ኪዳን አገልጋዮች እንደሆነ እንዴት እግዚአብሔር ለአዲስ ኪዳን አገልግሎት አበቃን እሱ አገልጋዮች እንድንሆን አበቃን ብሎ አነጻጽሮ የአዲሱንና የብሉይ ኪዳኑን አነጻጽሮ በብሉይ ኪዳን የነበረው አገልግሎት የእስራኤልን ሕዝብ አለ በሙሴ መካከለኝነት ወደ እግዚአብሔር ይቀርቡ ነበር። የአዲስ ኪዳኑ አገልግሎት ደግሞ ቤተክርስቲያን አለች በክርስቶስ መካከለኝነት ወደ እግዚአብሔር ይቀርባሉ። ግን ያን ጊዜ የኮነኒ አገልግሎት የሚኮንን አገልግሎት ቢሆን እንኳን ያ አገልግሎት ራሱ የከበረ አገልግሎት ነው እና ይሄ የብሉይ ኪዳኑ ነገር በእርግጥ በመገለጥና በእውነት ካልተነገረ ሲነበብ እስከ ዛሬ ድረስ የሚጋርድ ጌታን እግዚአብሔርን እንዲያዩ የሚጋርድ መጋረጃ በፊታቸው ይኖራል። ወደ ጌታ ዞር ባሉ ጊዜ ግን ያ መጋረጃ ይወሰዳል ይላቸዋል። ግን ያም ቢሆን የተገለገለው በክብር ነው። እኛ ግን ለአገልግሎት እንኳን ክርስቶስ ኢየሱስን ለማገልገል የምንበቃ አይደለም። የቀባን እሱ ነው፣ የጠራን እሱ ነው፣ ያበቃን እሱ ነው አላቸው። ክብር ለእግዚአብሔር ይሁን። እንደውም ቃል በቃል የአዲሱ ኪዳን አገልጋዮች እንድንሆን ጌታ ራሱ አበቃን ይላል። ክብር ለእግዚአብሔር ይሁን። በጣም ደስ የሚል ክፍል ነው ይሄ ሁላችንም የሚመለከት ስለሆነ እንደምታውቁት ብሉይ ኪዳን ሊቀ ካህን የሚባል አለ። ከዛ ያ ካህኑ ነው ገብቶ የሰውን ሁሉ ኃጢአት እና የራሱን ኃጢአት ከተናዘዘ በኋላ የሚያደርገውና አደባባይ ቅድስተ ቅዱሳን የሚባል አለ። ቅድስተ ቅዱሳን ውስጥ የሚገባ ማንም የለም። በሕዝቡ በአብዛኛው አደባባዩ ላይ ነው የሚቆሙት። ከዛ የቀሩት ካህናት ቅድስት የሚባል አለ። ቅድስተ ቅዱሳን ግን ሊቀ ካህኑ ታሪኩን ሁላችሁም እንደምታውቁት ለዛው በገመድ ታስሮ የእግዚአብሔር ክብር የእግዚአብሔር ማንነት የእግዚአብሔር መገኘት በዛ ስላለ ድንገት በእግዚአብሔር ፕሬዘንስ ያ ሰው ቢሞት ረጅም ገመድ ነው። ስለዚህ ተመልሶ መምጣት ካልቻለ በገመድ የጎተቱ እንዲያወጡት ያ የተደረገበት ምክንያት አልተፈቀደም፣ መግባት አይቻልም። ለዚህ ነው የገመዱ የረዘመው። የሆነ ነገር እንኳን ቢሆን ወንድማችን የሆነ ነገር ሆነ ብሎ ዘው ብሎ መግባት አይቻልም ነበር፣ ኪዳኑ እሱ ስለማይፈቅድ ማለት ነው። በክርስቶስ ኢየሱስ ግን በመስቀል ሥራ ክብር ለእግዚአብሔር ይሁን እኛ ራሳችን ቅድስተ ቅዱሳን ውስጥ በደም ተመርቆ በተከፈተው መንገድ ውስጥ መግባት ቻለን። እስቲ ክብር ለጌታ ይሁን። እግዚአብሔር ስም የተባረከ ይሁን። ሐዋርያው ጳውሎስ ይሄንን ነው የሚለው። ከኛ ከድቅድቅ ጴጥሮስን ተናግሯል። ጨለማ መጥተን ወደሚደነቀው ብርሃን ውስጥ ገብተናል። የንጉሥ ካህናት ነን፣ ቅዱስ ሕዝብ ነን፣ ለርስቱ የተለየን ወገኖች ነን፣ ሁላችንም ካህናቶች ነን ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። እንደምታውቁት በቤተ ክርስቲያን ውስጥ በአገልግሎት ጸጋ በተሰጠን ጸጋና ሸክም ነው የምንለያየው እንጂ ሁላችን ወንድምና ታማኞች ነን፣ ሁላችንም ካህናቶች ነን። ክብር ለእግዚአብሔር ይሁን። ወደዚህ ወደ ውስጥ ገብተናል እና ከክርስቶስ የመስቀል ሥራ የተነሳ እግዚአብሔር እኛን የአዲስ ኪዳን አገልጋዮች አደረገን ካለ በኋላ ነው ምዕራፍ 1 ላይ ሲጀምር ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ይሄ የአዲሱ ኪዳን አገልግሎት ስላለን ምን አንልም አንታክትም ይላቸዋል። ይሄን የሚያነሳበት ምክንያት ከዚህ በኋላ ያለውን ክፍል በምታዩበት ጊዜ ሁለተኛ ቆሮንቶስ የሚያታክት ነገር ነው። ሐዋርያው ጳውሎስ ውስጥ የሚደረጉ ነገሮች በተለይ አገልግሎቱን በተመለከተ ማለት ነውና እንዴት እንደተጠሩ በሙሉ ቅዱሳን በሙሉ ሐዋርያው ጳውሎስና አብረውም ያሉት ሰዎች እንዴት እንደተጠሩ ከተናገረ በኋላ ነው የትኛውም አይነት ነገር ቢመጣ የሚያታክት የሚያሰለች ነገር ቢመጣ አንታክትም። የእግዚአብሔር ስም የተባረከ ይሁን። ተስፋ አንቆርጥ። የተቀበልነው አገልግሎቱን ከጌታ ነው። የጠራን ጌታ ነው። ይህን በርግጥ የሰጠን እሱ ነው። አገልግሎቱን የሰጠን እሱ ነው። ወደ ራሱ ማንነት የሰጠን እሱ ነው። ሐዋርያነትን በእነሱ ኮንቴክስት ማለት ነው ሐዋርያ እንዲሆን የጠራው ይህንን አገልግሎት የሰጠን እሱ ነው። የትኛው አይነት ነገር ቢመጣ አንታክትም ይላል። ስለዚህ የዛሬ የመልእክታችን አርዕስት አልታክትም የሚል ነው። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ ሁለት ጊዜ እዚሁ ክፍል ላይ ያነበብነው ክፍል ላይ የመጀመሪያው አሁን ያየነው ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ይላል። ከዛ በኋላ ላይ ደግሞ ስለዚህ ምክንያት አንታክትም ይልና ነገር ግን ቁጥር 16 ላይ የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ለዘላለም ይታደሳል ይላልና እየደጋገመ አንታክትም የሚለውን ቃል ይናገራልና ሐዋርያው ጳውሎስ ነው ብትጠይቁት ማለት
እንግዲህ የሐዋርያው ጳውሎስና አብረውት የሚያገለግሉ ሰዎች ሕይወት በመናነባቸውና በመናጠናቸው መልእክቶች ላይ በጣም በብዙ ሁኔታ የተገለጠ ነው። በብዙ ውጣ ውረድ ውስጥ፣ በብዙ መከራ ውስጥ፣ በብዙ ችግር ውስጥ ያገለገሉ ናቸው። ይሄ ወንጌል የሚባለው ነገር የክርስቶስ ኢየሱስ ወንጌል ለኛ በዚህ ዘመን ላለነው የመጣው በብዙ ነገር ውስጥ አልፎ ነው። ያውላችሁ እንደምታውቁ በብዙ መከራ በብዙ ቻሌንጅ ውስጥ አልፎ እነሱ እየታሰሩ ብዙ ነገር ውስጥ እየገቡ እንዲቀር ዋናው ዓላማ ክርስቶስ ኢየሱስ ስለ ሰው ልጆች ሁሉ ኃጢአት ሞተ፣ ተቀበረ፣ ተነሳ፣ ተመልሶ ይመጣል የሚለው ወንጌል እንዳይዳረስ ታስታውሳላችሁ አይደል? ጢሞቴዎስን ነው የሚነግረው ሐዋርያው ጳውሎስ እኔን የሆነ እንደዚህ ኮንፋይንድ የሆነ እስር ቤት ውስጥ ከተውኛል ይልና የእግዚአብሔር ቃል ግን አይታሰብም። የእግዚአብሔር ስም የተባረከ ይሁን። በዚያ ጊዜ የነበሩ ሰዎች የሚያገለግሉትን ሰዎች የሚያስሯቸው እነሱ ሰዎቹ በአካል እዛ እስር ቤት ውስጥ እንዲቆዩ ብቻ ሳይሆን የሚያገለግሉት የተቀበሉት ወንጌል የማዳኑ ኃይልም በእነሱ እሳቤ ማለት ነው እዛው ታስሮ ይቀራል ብለው አክቹአሊ በተቃራኒው የሆነ መልእክቶቹ በሙሉ በአብዛኛው የተጻፉት ከእስር ቤት ነው። ክብር ለእግዚአብሔር ይሁን። ይሄ ለምን እንደሆነ አውላውቅም እግዚአብሔር በጣም የሚሰራበት በጥቂቱም ቢሆን በእኛ ዘመንም አይደለም በኮሚኒዝም ጊዜ በደርግ ጊዜ እንደዚህ አይነት ነገሮች በጣም ነው የታየው። ያው የዛሬና ያደርገውና ለወለድ እና በዛ ጊዜ የነበረው እሳቤ ምንድነው? ከነጭራሹ ክርስቲያን የሚባል በሙሉ ይጠፋል ብለው ነው ያሰቡት ሰዎቹ ኮሚኒስቶቹ። ለዚህ ነው እየሰበሰቡ አይደል አገልጋዩን በሙሉ እስር ቤት ያወሩት። ግን በብዙ እጥፍ ተባዝቶ በሚገርም አቅምና ጉልበት ቤተክርስቲያን አበባ ያወጣች የእግዚአብሔር ስም የተባረከ ይሁን። እና ሐዋርያው ጳውሎስ በግሉም በወንጌል አገልግሎትም በራሱ ሕይወትም በብዙ አይነት ተግዳሮት ውስጥ ያለፈ ሰው ነው። እና አሁን የሚመጣው ሐዋርያው ጳውሎስ እንደዚህ ነው። ሐዋርያ አይደለም ይሄንን አድርጓል ይሄንን ሆኗል የሚባለው ነገር ከጌታ የተቀበልኩት ነገር ልክ መጨረሻ ላይ እንደተናገረው ሩጫው ጨርሻለሁ ራሱ ነው የተናገረው። ክብር ለእግዚአብሔር። እስኪ ያቺ ጊዜ እስክትመጣ ድረስ የትኛው ነገር አያቆም። ስለዚህ አልታከም። ሃሌሉያ ክብር ለእግዚአብሔር። ምንድነው የሚያዘልቅህ ተብሎ ሲናገር የመጀመሪያው እዚህ ጋር ምን ይላል? ምህረትን ስለተሰጠን ይላል። ምህረትን ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት የትኛው አገልግሎት? ከጌታ የተቀበልነው አገልግሎት ስላለ አገልግሎት የሚለውን ያው መግቢያ ላይ በደንብ እንደተነጋገርን የሆኑ ሰዎች እንዳታስቡ ሁላችንም ነው የምናስበው። የትን ያለነው ብለናል። የአዲስ ኪዳን አገልጋዮች ነን። ለአዲስ ኪዳን አገልጋዮች እንድንሆን አበቃን። የንጉሥ ካህናቶች ነን። የእግዚአብሔር ስም የተባረከ ይሁን። እና የሆኑ ሰዎች እያሰባችሁ እንዳትሰሙኝ ብዬ ነው። አገልግሎት ሲባል ለሆኑ ሰዎች ለጥቂት ሰዎች ቸርች ውስጥ በጣም ወደዚህ ለሚሉ ሰዎች ብቻ ስለምንሰጠው ሳናስበው ሰብኮንሽስሊ ማለት ነው። እኛ ግን በእግዚአብሔር ቃል እውነታና እይታ ሁላችንም ለአገልግሎት ነው የተጠራነው። ክብር ለእግዚአብሔር ይሁን። በደንብ ካሰባችሁት በክርስቶስ ኢየሱስ አምኖ የዘላለምን ሕይወትን አግኝቶ ዳግም ተወልዶ አገልግሎት ከሌለ በደንብ ካሰባችሁት ምንም አናደርግ። ተስማማላችሁ? እዚህ ምድር ላይ ምንም አናደርግ። ምክንያቱም እዚህ ምድር ላይ ክርስትና በራሱ ደስ የሚል የሰላም የእረፍት ከጌታ ጋር ባለ ሪሌሽንሺፕ የእግዚአብሔር መንፈስ በውስጣችን ስላለ አቅም ጸጋ ስላለ ደስ የሚል ነው። ልክ የዛኑ ያህል ቻሌንጂንግ በተለይ ደግሞ በዚህ ነው። ስለዚህ የሆነ ዓላማ ከሌለ ምንም አናደርግ። ይሄንን ማለት ክርስቲያን ቤተክርስቲያን ማለት ነው። ስለዚህ መዳን ብቻ ከሆነ ዓላማው ልክ ሰው ዛሬ ጌታን ሲቀበል ወደ ሰው ነገም ወንጌል ሲሰበክለት ጌታን ሲቀበል ምንም አያደርግም ማለት ነው። ምንም አያደርግም። ስለዚህ ማመን ከዛ ደግሞ ምንድነው? ማገልገል። ሃሌሉያ የእግዚአብሔር ስም የተባረከ ይሁን። ምክንያቱም ለዚህ ስለሆነ የተጠራ ነው። ይሄንን እኛ የቀመስነው እውነት ለሌሎች ተናግረን ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ጌታ በመስቀል የሰራውን ስራ አውቀው ሰዎች እንዲድኑ ነው በምድር ላይ ያለ ነው። ጸጋችን የተሰጠን ነገር የተለያየ ሊሆን ይችላል። ያለነው ግን ልናገለግል ነው። ከዛ ውጪ ካልሆነ ማናገለግል ከሆነ ማለት ነው ምንም አናረግም።
ስለዚህ ወደ ኋላ የሚሉ ሰዎች ሁሉ ምሕረት ነው ወይ አገልግል ወይ ወደ ጌታ ሄድ ከመጣ አገልግሎት የሚታይም የማይታይም ነው። ብዙ አይነት ነው። እዚህ ጋር ቆሜ ተደረሬ አልጨረሰው። የማይታይ አገልግሎት የሚያገለግሉ አሉ፣ የሚታይ አገልግሎት የሚያገለግሉ አሉ። ያለነው ግን ሁላችንም ለአገልግሎት ነው። ስለዚህ ምን አለ? ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ከጌታ የተቀበልነው አገልግሎት የአዲሱ ኪዳን አገልግሎት ስላለን አንታክትም። ሐዋርያው ጳውሎስ አልታክትም፣ እኔና አብረውኝ ያሉ አገልጋዮች አንታክትም፣ ወደፊት እንቀጥላለን፣ የክርስቶስ ኢየሱስን ማዳን እንናገራለን። ይሄንን እንድናደርግ የሚያደርገን የሚያስችለን ነገር ምንም አይደለም። አንድና አንድ በአንደኛ ደረጃ የእግዚአብሔር ምሕረት ነው። ክብር ለእግዚአብሔር። ገና ከመጀመሪያው ራሱ የሚገባን ሰዎች አይደለም። ለዚህ ጥሪ ኳሊፋይ የምናደርግ ሰዎች አይደለም። ሐዋርያው ጳውሎስ እንደውም በደንብ ነው ቢናገረው፣ የሚያሳድድ ነበር። ያው እንደምታው ደማስቆ መንገድ ላይ ጌታ እስኪገናኘው ድረስ ፍቃድ ወስዶ ክርስቲያኖች ዛሬ እሱ የሚሰብከውን ወንጌል ይሰብኩ የነበሩ ሰዎችን ፍቃድ ወስዶ እንዲገደሉ፣ እንዲሞቱ፣ እንዲጠፉ ከተቻለ ከምድረ ገጽ እንዲጠፉ የሚያደርግ የነበረ ሰው ነው። በሱ እሳቤ እውነት ነው፣ ለእግዚአብሔር ቀንቶ የሚያደርገው ነገር ነው። ግን በተሳሳተ መንገድ ነበር የሚሄድ። ስለዚህ መዳንም በክርስቶስ መሆንም ማገልገልም የሚገባን ሰዎች አይደለንም። በማንኛውም መለኪያ ማለት አንታክትም፣ የተቀበልነው ከሱ ነው፣ እንቀጥላለን። ምንድነው እንደዚህ የሚያስቀጥልህ ተብሎ ሲጠየቅ የመጀመሪያው ነገር ሌላ ምንም የለም፣ የእግዚአብሔር ምሕረት ነው። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብለው ዘማሪዎች የዘመሩት። ስለዚህ የእግዚአብሔር ስም የተባረከ ይሁን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ማለዳ አዲስ ነው አላረም ተቆጣ የሚያዝ ታማኝነቱ ምንድነው? ብዙ ነው። የእግዚአብሔር ስም የተባረከ ይሁን። እና በኃጢአታችን በበደላችን እኛ ሙታን በነበርን ጊዜ ብሎ ኤፌሶን ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ እኛ ሁላችን ከእግዚአብሔር ሐሳብ ወጥተን በራሳችን መንገድ እየሄድን ብንሆንም እግዚአብሔር ባለጠጋ ነው። እግዚአብሔር ባለሀብት ነው። በዘንድሮ አማርኛ በምሕረቱ ባለሀብት ነው። በምሕረቱ ባለጠጋ ነው። ሃሌሉያ። ብዙ የሚያታክቱ ነገሮች፣ ብዙ አሁንስ በቃ የሚያስብሉ ነገሮች በእያንዳንዳችን መንገድ ላይ ይመጣል። ሐዋርያው ጳውሎስ በዚያ ጊዜ ለሚናገሩት ይሄንን ነገር ለሚያስተላልፉት የስህተት መልእክት ለሚያስተላልፉት የስህተት ነገር ለሚያወሩት ሰዎች እኔና አብረን የምናገለግለው ሰዎች የተጠራነው በእግዚአብሔር ነው። የተቀበልነው አገልግሎቱም ከእግዚአብሔር ነው። የአዲስ ኪዳን አገልጋዮች ያደረገን እግዚአብሔር ነው። አንታክትም፣ አናቆምም። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ለምን ሲባል በየማለዳው የእግዚአብሔር ምሕረት አዲስ ነው። ይሄንን ምሕረት እየጠገብን ክብር ለእግዚአብሔር ይሁን፣ ምሕረት እየተቀበልን ነው የምናገለግለው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረኩት ምሕረትን አገኘው ይላል አንደኛ ጢሞቴዎስ 1:13። በደንብ ነው የሚናገረው ሐዋርያው ጳውሎስ። እንዳውም ታስታውሳላችሁ ስለ ኃጢአት ሲናገር ከኃጢአተኞች ዋነኛ ነበርኩ ይላል። አንደኛ ነበርኩ፣ እኔ ዋና ነበርኩ። አንድ እግዚአብሔር ሰው ሲናገር እዚህ ያንዳንድሽ ቸርች ውስጥ የተሰበሰቡ በሙሉ በጣም እንደው መልካም ምናምን ሰዎች ስለሆነን አይደለም፣ ዋነኛ ስለሆነን ነው በጊዜ ወደ ቸርች ያመጣን ብሎ እና ብዙ አልኮበሱ እንደሱ አይነት አመለካከትና ሐሳብ አለ። አይታችሁ አንዳንድ ሰዎች እኔ ድሮም ደህና ነኝ፣ ታውቃው በጥሩ ስነ ምግባር ነው ያደግኩት፣ በጣም ጥሩ ቤተሰብ ነው ያሳደገኝ፣ እግዚአብሔርን እፈራለሁ፣ ድሮም ትንሽ ነገር ነች ያስፈልገኝ ዝም ብሎ ግብ ነው ያልኩት እንጂ አላ ድሮም ደህና ነኝ ብለው ቢያስቡ፣ ወንጌል ግን ማንም ደህና አልነበረም። አሜን ትላላችሁ? እና ዋነኛ ነኝ አለ። እና ያ ሰው ሲናገር በጣም ነው የገረመኝ። በጣም ብዙ ጊዜ ነው የምጠቅሰው
እና ዋነኛ ስለሆንክ ነው ቶሎ ባትገባው ሁሉ አደገኛ ነበር። ሐዋርያው ጳውሎስ ደስ ይለኛል፣ ግልጽ ነው የሚናገር። አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ነበር። በግልጽ ነው የሚናገር። ከኃጢአተኛ ደግሞ ምን ነበር? ዋነኛ ነበር። ሳላውቅ ነው ያደረኩት። ይሄንን ስላደረኩ እግዚአብሔር ምህረት አደረገ። ሃሌሉያ! በእግዚአብሔር ምህረት በየማለዳው እየጠገብኩ ስለሆነ ሞጣውና ምገባው ብዙ አይነት ተግዳሮት ቢመጣ አልታክትም። ሃሌሉያ! እስቲ ክብር ለእግዚአብሔር እንሰጣለን። የእግዚአብሔር ስም የተባረከ። ሃሌሉያ! አንታክትም ማለት። ሁለተኛው ቁጥር 7 ላይ ለምንድን ነው የማትታክተው ሐዋርያው ሲባል፣ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። እኛ አንታክትም፣ እኔ አልታክትም እያለ ሐዋርያው ጳውሎስ አብረን ያለነው ሰዎች አንታክትም እያለ ሲናገር ለምንድን ነው ተብሎ አሁንም ሲጠየቅ የኃይሉ ታላቅነት ከእግዚአብሔር ስለሆነ አንታክትም። ክብር ለእግዚአብሔር። እዚህ ክፍል ላይ በጣም ነው የሚገርመው። ቁጥር 7 ላይ የሚናገረው ነገር የኃይሉ ታላቅነት ብሎ ከእግዚአብሔር እንጂ ከኛ እንዳይሆን በእኛ ውስጥ የተሰራው የትኛውም አይነት ስራ፣ የትኛውም አይነት መንፈሳዊ ነገር፣ የትኛውም አይነት እናንተ ከኛ አልፎ እናንተ የተጠቀማችሁበት የትኛውም ነገር የእግዚአብሔር ኃይል፣ የእግዚአብሔር ጉልበት የመጣው ከሱ ነው። የኃይሉ ታላቅነት የከበረው እግዚአብሔር የሰራበት ነገር ከሱ እንጂ ከኛ እንዳይሆን ይልና ይህንን ሰማያዊውን የከበረው ታላቁን መዝገብ ካልጠፋ ሁኔታ በሸክላ ውስጥ አስቀምጡ። አሁን እናንተ በጣም የምታስቡ ከሆነ ለእግዚአብሔር ማለት ነው በጣም ይቀል ነበር መላእክትን ለወንጌል አገልግሎት ቢጠራቸው ማለት ነው። በጣም ቀላል፣ ከብዙ ነገር አንፃር ቀላል፣ ከብዙ ነገር አንፃር ቀላል። በአንድ ጊዜ ብዙ ቦታ መሄድ ይችላሉ፣ እየበረሩ መሄድ ይችላሉ። አለ አይደለም፣ በትራፊክ ምናምን አይያዙ፣ ትእዛዝ እየተቀበሉ መሄድ ይችላሉ። የሚገርም ነገር እግዚአብሔር የሰው ልጅ ፈጥሮ እስትንፋሱን ብሎበት ከምድር አፈር አበጅቶት ያንን ሰው በክርስቶስ ኢየሱስ ዋጅቶ እንደገና ብዙ አይነት ድካም እንዳለው አውቆ ሸክላ መሆኑን አውቆ ምን ማለት ነው በማንኛውም ሰዓት ስብርብሩ እንደሚወጣ አውቆ የከበረን የእግዚአብሔርን ነገር መለኮታዊውን ነገር የወንጌልን እውነት እዚህ ተሰባሪ ዕቃ ውስጥ አስቀመጠው። በጣም የሚገርም እና ማናቆመው እናውቃለን እኛ ኤኒ ታይም እንሰበራለን። ኤኒ ታይም ኤኒቲንግ ኩድ ሃፕን። የተቀመጠው በሸክላ ዕቃ ውስጥ ነው። ነገር የከበረ መዝገብ ነው። በጣም የሚገርም የእግዚአብሔር ነገር ነው። ይህንን አስቀመጠ። ስለዚህ ሳንታክት የምንቀጥልበት ሌላኛው ምክንያት የኃይሉ ታላቅነት በእኛ ውስጥ አልፎ በሸክላ ዕቃ ውስጥ አልፎ የሚሰራው ነገር ከእግዚአብሔር ስለሆነ እሱ ያስቀጥለናል። ክብር ለእግዚአብሔር። ከኛ የሚመጣ ነገር ስላልሆነ ኦሪጂናል ከኛ ስለማይፈልቅ ያስቀጥለናል። ስለዚህ አንታክት። የእግዚአብሔር አምላካችን ስም የተባረከ ይሁን። በውስጥ ይሄንን ነገር ያስቀምጠው የሰራው ይሄንን በዚህ ውስጥ አስቀምጦ አቅም፣ ኃይል፣ ስልጣን፣ ጸጋ የሰጠን እሱ ስለሆነ ሃሌሉያ። እሱ ይሄንን ስላደረገ እኛ አንታክት። ኢሳይያስ ምዕራፍ 6 ላይ ከንፈሮቻቸው የረከሱባቸው ሰዎች የኔም ከንፈሮች ረክሰዋል ለእግዚአብሔር ክብር ተገልጦ ኢሳይያስ ሲናገር ወዚያ በሞተበት ዓመት ይላል መጽሐፍ ቅዱስ። እና ወየው ጠፋዋል። ያው ብዙ ጊዜ እንደሰማችሁ ምዕራፍ 6 ድረስ ያው ወየውላችሁ ነበር የሚለው የእግዚአብሔር ክብር ሲገለጥ ወየውልኝ ያለ እዛ ጋር ሲናገር በቃ ልጠፋ ነው። እግዚአብሔር መልአክ መጥቶ ከፍም ወስዶ አፉን ዳሱ። እንግዲህ በክንፋቸው ኪሩቤል እየሰገዱ እዛ በነበሩበት ዳሱ። ያ የእግዚአብሔር ፕሬዘንስ ወየው ልጠፋ ነው ያለው። ያ የእግዚአብሔር መገኘት ወየው ጠፋው ያለውን ሰውዬ ሲዳስሰው ማን ይሄድልናል ማን እንልካለን ሲል ራሱ ምን አለ? እኔ
ላከኝ አውዛ ክፍል ላይ ስታስቡት ቅድም እንዳልኳችሁ ነው ለእግዚአብሔር ምን አደረገው ረተናግሯል እኮ ከፈሮቻቸው ረክሰዋል ከፈሮቼ የኔም ረክሰውብኛል ወይ የጠፋው የሚለውን ሰውዬ ያ ሁሉ ኪሩቤል ያ ሁሉ መልአክ እዛ ያለ እንደገና ያንን ሰውዬ በእሳቱ ዳርሶ የኔን እውነት የምትናገረው አንተው ደካማ አንተው ሸክላው ክብር ለእግዚአብሔር እና ሐዋርያው ጳውሎስ የሚናገረው ብዙ ጊዜ ብዙ ነገር ይናገሩ ነበር አንዱ በመልእክቶቹ በጣም ኃይለኛ መልእክቶችን ነው የሚያስተላልፈው እንደምታውቁት በጣም በብዙ ዋጋ መክፈል ያገለገለ ሰው ነው እና ሐዋርያው ጳውሎስ እኛ መልእክት ስናነብ እንደምንስለው በጣም ጃይንት የሆነ ሰው አይደለም እና ሲያዩት በጣም ኩምስን ያለ እና ይናገራል መልእክቶቹ ኃይለኞች ናቸው ግን በጣም ይሄ ደንበኛ ኮሙኒኬተር ነው አሁን መልእክቱን ስናነብ እንደሱ አይመስልም ግን በዛ ጊዜ ከነበሩ ሰዎች ጋር ሲያወዳድሩት ይሄን ያህል ኃይለኛ ኮሙኒኬተር ነው ኦራተር ነው የምትሉት ሰው አይደለም ግን መልእክቶቹ በጣም ከባባዶች ናቸው ኃይለኞች ናቸው ይሉታል እና በዚህ በፊዚካል ሉክ ራሱ ያጣጣሩት ነው እንደገና በግሉ ደግሞ በብዙ ሁኔታ ውስጥ ያልፍ ነበር ለዛ ነው በየትኛውም መንገድ አስቡት እናንተ በየትኛውም መንገድ እዩት ይሄንን የወንጌልን እውነት ለሌሎች ለማድረስ የተቀበልነው አገልግሎት ከእግዚአብሔር እንቀጥላለን አንታክትም ምክንያቱም በየማለዳው በየቀኑ የእግዚአብሔርን ምህረት ስለምንጠግብ እግዚአብሔር በምህረቱ ባለጠጋ ስለሆነ እንቀጥላለን አንታክትም ምክንያቱም ምንም እንኳን ሸክላ ብንሆን በማንኛውም ሰዓት የምንሰበር ሰዎች ብንሆን ይሄንን ማወቁ በጣም አስፈላጊ ነገር ነው ብዙ ነገር በዘመናችን እየታየም ስለሆነ ሐዋርያቱ እግዚአብሔር ረድቷቸው በዘመናቸው ሁሉ ይሄ መረዳት በውስጣቸው ነበር በጣም አገልግለው ሐዋርያ 14 ላይ ይመስለኛል ብዙ ማዳን ብዙ ፈውስ በሆነ ጊዜ አማልክት ከሰማይ ወርደዋል ብለው ሊሰግዱላቸው ሲቀርቡ በጣም ብዙ ጊዜ በተጠቅሰው ነው ወደ ህዝቡ መሃል ገቡ ይላል ሐዋርያው ጳውሎስ ይሄንን አታደርጉም በጭንቅ እንዳይሰግዱላቸው እንደሌላ ነገር እንዳይቆጥሯቸው በጭንቅ አስተዋቸው ይልና አንድ ወደው ቃል እኛም በእናንተ የምንሰማ የምንወጣ የምንገባ የሚርበን የምንጠማ የሚደክመን የምንታመም ሰዎች ሙታን ተነስተው ሊሆን ይችላል በአገልግሎታችን የትኛውም አይነት ሁኔታ ሆኖ ሊሆን ይችላል እንደናንተው ምንም አማልክት የሚባል ነገር የለም ምንም የሚባል ነገር ሰዎች ነን እነሱ ጋር ያመረዳት ስላለ በአንድ ጊዜ ማስቀረት ይቻላል የኛ ዘመን ያው ሰዎቹ ይፈልጉታል እኛም ደግሞ ያው አንዳንድ እርዳታዎችና ከዛ ያለ ነገር እንዳልናገር እነሱ ይፈልጉታል እኛም ገዛ የሆነ ገዛ እናደርጋለን የሆኑ ከሆነ ቦታ እንደወረዱ ስለምናስብ ማለት ነው ሐዋርያው ጳውሎስ እንግዲህ ጥላቸው ሁሉ በጣም ብዙ ነገር ነው ባና ሐዋርያው ጳውሎስ አገልግሎት ይሆን የምንቀጥለው በእውቀት ነው በመረዳት ነው ሸክላውን እናቃለን ይሄ እንደምንሰበር እናቃለን ብትጠይቁ ራሱ አይገባን እንደምን የከበረው መዝገብ እዚህ ሸክላ ውስጥ እንዳስቀመጠ ብትጠይቁኝ አይገባኝም ብያላቸው በሌላ አባባል ይሄ ማለት ግን የተቀበልነውን የወንጌልን እውነት ከማድረስ አንታክት ሃሌሉያ ምክንያቱም የኃይሉ ታላቅነት ከእግዚአብሔር ከራሱ ስለሆነ ክብር ለእግዚአብሔር ይሁን ሶስተኛ አንታክትም እንቀጥላለን የአዲስ ኪዳን አገልጋዮች ነን በገባን በተረዳነው እውነት የወንጌልን እውነት እንናገራለን ይህንን እውነት እንመሰክራለን እንቀጥላለን ቁጥር 16 ላይ ስለዚህም አንታክትም እንደገና ደግሞ አንታክትም ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ለተለሰለ ቢታደሳል አንታክትም በብዙ አይነት ሁኔታ ውስጥ ልናልፍ እንችላለን የምንቀጥልበት ዋናው ምክንያት እኛ የአዲስ ኪዳን አገልጋዮች ነን በእግዚአብሔር መንፈስ የታተምን ሰዎች ነን የእግዚአብሔር ጸጋ የተሰጠን ሰዎች ነን በውጭው ሰውነታችን ብዙ ነገር ሊያልፍ ይችላል ልንደክም እንችላለን ልንታመም እንችላለን ልንሰቃይ እንችላለን የፊት መልኮቻችን ሊለውጡ ይችላሉ በብዙ አይነት ሁኔታ ውስጥ ልንለዋወጥ እንችላለን ከውጪ ስንታይ የምንቀጥልበት የማንታክትበት የወንጌልን እውነት ይዘን የምንልበት ምክንያት
ሌላኛው ምክንያታችን ውስጠኛው ሰው የሚባል አለ። እሱ በእግዚአብሔር ምሕረት፣ በእግዚአብሔር ጸጋ፣ በእግዚአብሔር መንፈስ፣ በቃሉ እውነት ዕለት ዕለት ይታደሳል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ዳግም የተወለደው ሰው ይሄ ውስጠኛው ሰው አዲሱ ሰው ከእግዚአብሔር ጋር ህብረት ስለሚያደርግ በመንፈስ፣ በጸሎት፣ በአምልኮ፣ በቃሉ፣ በቅዱሳን ህብረት የእግዚአብሔር ስም የተባረከ ይሁን። ህብረትን ስለሚያደርግ የውጪ መልኮቻችን እየተለወጡ ቢመጡ እንደነመሬ ሽበት በሽበት መንከሻው ዳተረታት የሁላችን ለውጥ ሌላ የሆነ ቦታ ሄደን ሪሰርች ምናምን አድርገን መምጣት ስለሌለብን ማለት ነው። ውጪው በየትኛውም ሁኔታ ማለት በብዙ ሁኔታ ውስጥ እናልፋለን። ግልጽ ነው። የጻድቃን መከራቸው ብዙ እንደሱ ቢሆንም የውስጡ ሰውነት ግን በግጠኝነት ማለት ነው ዕለት ዕለት ይታደሳል። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በብላት በልባችሁ ውስጥ እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ ብሎ ራሱ ሐዋርያው ጳውሎስ ነው ለኤፌሶን ሰዎች የተናገረው። ኤፌሶን ምዕራፍ 3 ቁጥር 16 ላይ ምክንያቱም ከሕይወት ስለሆነ የሚናገረው በራሱ ሕይወት በመንፈሱ በውስጠኛው ሰውነታችሁ በኃይል እንድትጠነክሩ አማኞች የሆኑትን ሰዎች ክርስቶስ በእምነት በልባችሁ ውስጥ እንዲኖር ክብር ለእግዚአብሔር። የተጻፈው ለአማኞች ነው። ይሄ ግን በሙላት የክርስቶስ ማንነት እናንተ ውስጥ የሚሆነው ውስጠኛው ሰው አዲሱ ሰው ዳግም የተወለደው ሰው ዕለት ዕለት ሲታደስ ነው። በዛ እውነት ፊዚካሊ ስታዩ ብዙ ነገር በእኛ ህይወት ውስጥ ብታዩ ነው የሚላቸው ሐዋርያው ጳውሎስ። የውስጡ ሰውነታችን ግን ዕለት ዕለት ይታደስ። የውስጥ ደስታ ደግሞ የታወቀ ነገር ነው። ፊትን ያበራል። ክብር ለእግዚአብሔር ይሁን። ያው በእኛ ካልቸር በጣም የተሳሳተ ነገር ስላለ የሆነ ደስ ያለው ሰው በሙሉ የሆነ ነገር የተሳካለት አርገን ነው ብዙ ጊዜ የምናስበው። ሃፒነስን ሰዎች ከሃፕኒንግ ጋር ያገናኙታል። ልክ አይደለም ይባላል በመጽሐፍ ቅዱሳችን። አይ ቲንክ እንግሊዘኛው ጆይ የሚለውን አይ ቲንክ የሚያንጻፍ ሐሴትን ማድረግ የሚለው ነገር ብዙ ጊዜ ከሆነ ነገር ጋር የተገናኘ አይደለም። ከሚሳካ ከማይሳካ ከምንኖረው ኑሮ ከማቴሪያሉ ምናምን ጋር የተገናኘ አይደለም። እና በጣም የሚፍለቀለቁ ሰዎች በጌታ ቤት ሁሉ ጊዜ በሰላም በደስታ ምናምን ተባርቀው የምናስበው በቃ ነገሩ ዋልጋ ባልጋ ማይነት ቻሌንጅ የሌለ እንደነዚህ አይነት ሰዎች ደግሞ አንዳንድ ጊዜ እግዚአብሔር በዛ ሁኔታ ሲባርካቸው የትኛውንም ነገር በቅዱሳን መካከል ሸክም መከፋፈል አለብን መጽሐፍ ቅዱስ በደንብ ስለሚያስተምር እንደነዚህ አይነት ሰዎች ግን በጣም የእውነተኛውን ነው የምላችሁ ማስበሰሉ ሳይሆን በእውነተኛ በጌታ ነገር ውስጣቸው ያረፈ የውስጥ ሰውነታቸው ለጥለት የሚታደስ ፊታቸው የሚያበራ ብዙ ጊዜ የራሳቸውንም የብዙ ሰዎች የጸሎት ደብተር ስለማያጣቡ የሚመስለው ያልተቸገሩ ማለት ምንም ባይደረግ ውስጥ የማያልፉ ነው የሚመስለው በየጊዜው ሰልፍ ሴንተር ስላልሆኑ ማለት እዚህም ጸልዩልኝ በዛ ስለማይሉ እና በሰላም ተባርከው በሳቅ ምናምን ስለምታዩአቸው በቃ ምንም ችግር የሚባል ነገር ባጠገባቸው የማያልፍ ነው የሚመስለው። ወገኖች በጣም የሚገርም አይነት በረከት ነው በሰላምና በደስታ መባረክ ማለት ነው። ብዙ ነገር ውስጥ እየታለፈ በእግዚአብሔር ሰላም መባረክ የሚገርም አይነት በምንም ሁኔታ የማይገኝ አይነት በረከት ነው። አንዱ የውስጥ ሰውነት የሚታደስበት መንገድ ስለሆነ ማለት ነው። ያሱ ሲታደስ መጽሐፍ ቅዱሳችን ቅድም እንዳለን ያኛው ደግሞ የውስጥ ደስታ ደግሞ ፊትን ያበራል፣ በሰላም ይባርካል፣ ለሌሎች በረከት ያደርጋል። ሐዋርያው ጳውሎስ በብዙ ነገር እያለፈ ከራሱ አልፎ ብዙ ሰዎች ወደ እግዚአብሔር መንግስት እንዲመጡ ያደረጉ ናቸው አብረው ያገለገሉት ሰዎች። እናንተ ዲስትራክት እንዳትሆኑ፣ በምታዩት ነገር ዲስትራክት እንዳትሆኑ፣ እንቀጥላለን፣ አንታክትም፣ አንሰለችም።
የትኛውን ነገር ብታደርጉ ትምህርት ተዘጋጅቶ የሐሰት አስተማሪዎች ናቸው የሚናገሩት። አስቡ። በደንብ ስብከት ተዘጋጅቶ የእኛን ስም የማጥፋት ደረጃ እንኳን ቢደርስ እንቀጥላለን። በየጊዜው የእግዚአብሔርን ምሕረት እየተቀበልን እንቀጥላለን። በሸክላ ዕቃ ውስጥ የከበረ መዝገብ እንዳለና ጠንቅቀን እናውቃለን። እኛ ሸክላ እንደሆነ ምንም ማብራሪያ አያስፈልገን። ከሰማይ ዱብ ያለን ልዩ ፍጥረቶች አይደለንም፣ እናውቃለን። የኃይሉ ታላቅነት ከእርሱ ስለሆነ ይሄንን እናውቃለን። በዚህ መረዳት ሳንታክት እንቀጥላለን። ሃሌሉያ። ሶስተኛ ደረጃ ደግሞ የውጭው ሰውነታችን በብዙ ነገር ቢንገላታ፣ በብዙ ነገር ውስጥ ቢያል፣ የውስጡ ሰውነታችን ዕለት ዕለት ስለሚሳደስ ሳንታክት እንቀጥላለን። አሜን ትላላችሁ? እስቲ ክብር ለእግዚአብሔር ይሁን። እስቲ እግዚአብሔር ስም የተባረከ ይሁን። እንቀጥላለን፣ አንታክትም። ያው ለፈንድ ሬዚንግም አንታክትም። የጸሎት ቤት የራሳችን ለማግኘትም ምን አንልም። ወይኔ ድምጻቸው አይሰማም። ክብር ለእግዚአብሔር ይሁን። አራተኛው ቁጥር 18 ላይ አንታክትም፣ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። እኔ በጣም ቻሌንጅ ያደረገኝ ክፍል ነው ይሄ። ማለት ሁለት ነገር እዚህ ጋር ይናገራል ሐዋርያው ጳውሎስ። የመጀመሪያው ቀላል ይለዋል መከራው፣ ሁለተኛው ደግሞ ጊዜያዊ ይለዋል። እና አንታክትም የሚለው መከራችን ቀላልና ጊዜያዊ ስለሆነ እውነት ቀላል ነው። ሌላ የትም ቦታ ሳንሄድ ማለት ነው። ሐዋርያው ጳውሎስ ያለፈበት በግሉም በህብረትም የእውነት ቀላል ነው። እኔ ምን አይነት እንዳልኳችሁ በጣም 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 ቻሌንጅ ያደረገኝ ክፍል ነው የተጠቀመበት ቃል ማለት ነው። ቀላልና ጊዜያዊ። የእውነት ቀላል ነው ወይ? ሄዳችሁ እየቀጠላችሁ ይሄንን ክፍል ስታነቡ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 23 እስከ 28 በደንብ ሐሳቡን እሱ ስለገለጸው ብዙ ሰፊ ነገር ነው የተናገረው። እሱን ግን ላንብቡ። እንደ እብድ ሰው እላለሁ። ያው በግድ አናገሩት ከተባለው ክፍል አንዱ ይሄ ነው። ከዕብራውያን ዕብራዊ ነኝ፣ በየትኛውም ነገር ብትጠይቁኝ ብሎ በግድ የተናገረበት ክፍል ነው። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉ። 3 ጊዜ በበትር ተመታሁ። 1 ጊዜ በድንጋይ ተወገሩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድም በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብ በጥም በብዙ ጊዜ ህመቱም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ማለት መቀጠል እችላለሁ እያለ ነው። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የቀረውን ነገር ምን ሳልቆጥር። አሁን የጠቀሰው ነገር በሙሉ ግን በሐዋርያው ጳውሎስ መረዳት ቀላልና ጊዜያዊ ቻሌንጅ አድርጎኛል ያልኳችሁ እሱ። እስቲ እኛ ሁላችን የምናልፍበትን በውስጣችን እናስብና እንዲህ ማለት እንችላለን፣ ቀላልና ጊዜያዊ። የቀረውን ነገር ሳልቆጥር እንግዲህ በግሉ የህመም በሉት የጤንነት በሉት በጣም የአይን ህመም አለበት ይባላል። ኤፕሌፕሲ የሚጥል በሽታ ነበረበት ይባላል። ሐዋርያው ጳውሎስ ይሄ ከኔ እንዲወሰድ ለመንኩት ቢለው አንዱ መውጊያ ተሰጠኝ የሚለው እና እዛ ጋር ሲጸልይ ኃይሌ በድካም ይፈጸማል የተባለው ማለት ነው። እና በግልም ማለት ነው በግልም በራሱ በግል በወንጌል ምክንያት የመጣል እንደገና ደግሞ በግሉም በኩል በብዙ መከራ በብዙ ተግዳሮት ውስጥ
እያለፉ ነው ያገለገሉት። እና እዚህ ጋር ምን ይላል? አንታክትም። ማንታክተው የእግዚአብሔር ምህረት በየማለዳው አዲስ ስለሆነ የእግዚአብሔር ስም የተባረከ ይሁን። የኃይሉ ታላቅነት ደግሞ ከማን ስለሆነ? ከእግዚአብሔር ስለሆነ እናውቃለን። ቁርጣችን ተነግሮናል። ያለኔ ምንም ልታደርጉ አትችሉም ተብለናል። በሸክላ ዕቃ ውስጥ የከበረ መዝገብ እንዳለ እናውቃለን። ስለዚህ አንታክትም። የውጭ ሰውነታችን በየትኛው ሁኔታ ውስጥ ቢሆን ጠፋ ዕለት ዕለት ስለሚታደስ ራሱ ሐዋርያው ጳውሎስ ምዕራፍ 7 ሮሜ ምዕራፍ 7 ላይ ብዙ ስትራግል ካደረግክ በኋላ ማልወደውን ነገር ሳደርግ ራሴን አገኛለሁ። ግን እየታገልኩ ኦፍኮርስ ምዕራፍ 8 ላይ ሲመጣ በክርስቶስ ኢየሱስ የሆኑት እግዚአብሔር ከዛ ወጥቶኛል ኩነኔ የለባቸውም ብሎ ይጀምራል። ሮሜ ምዕራፍ 8 ላይ ግን እንደሱም እንኳን እያደረኩ ይላል በውስጠኛው ሰውነቴ በእግዚአብሔር ሕግ ውስጠኛው ማንነቴ ከእግዚአብሔር ጋር አላይ ነው። የእግዚአብሔር ስም የተባረከ ይሁን። አራተኛው መከራችን ቀላልና ጊዜያዊ ስለሆነ ራሱ ሐዋርያው ጳውሎስ ሮሜ 8 ቁጥር 18 ላይ ለኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ያሁኑ ዘመን ስቃይ ምንም እንዳይደል አስባለሁ። እና አያይዞ አንድ የሚገርም ቃል ይናገራል። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃል። በምንም ሁኔታ ውስጥ ብታልፉ ክርስቲያኖች፣ አማኞች እስቲል ፍጥረት እነዚህ እውነት የገባቸው ወንጌል እኛ ጋር ነው ያለ የሚሉት በክርስቶስ ኢየሱስ አምነው የዳኑትን እነሱን እስቲል በተስፋ ይጠባበቃል። በብዙ ሁኔታ ተቀበዝብዟል ይመስላል። በየሚዲያው በየምኑ አንዳንዱ የሚዲያው ጩኸት በዩቲዩብም በሉት በቲክታክም በፌስቡክም በኢንስታግራምም ቤትም በጣም ክሬዚ የሆኑ ነገሮችን የምናይበት ጊዜ ነው አይደል? በደንብ አስተውላችሁ ካያችሁት ግን ሌላ ጥሪ ነው፣ ረሃብ ነው፣ ግራ የመጋባት ነው፣ ተስፋም የመቁረጥም ነው፣ አቴንሽን ፍለጋ ነው። በአብዛኛው ካያችሁት በደንብ ካደመጣችሁት ግን እያለ ነው ውስጥ አላረፉም ሰዎች። እና ሐዋርያው ጳውሎስ ሊገለጥ ካለው ክብር ጋር እግዚአብሔር ለኛ ካዘጋጀው ነገር ጋር ሲመጣጠን እንደ ሰው የሚከብዱን በጣም ብዙ ነገሮች አሉ፣ እውነት ነው። ከዛ ጋር ሲወዳደር ግን የአሁኑ ዘመን ይሄ መከራችን ምንም እንዳይደለም አስባለሁ። ይልቁንም አሁን ሳንታክት የተቀበልነውን የወንጌልን እውነት ይዘን እንሂድ። ፍጥረት እንደገና እስቲ የእግዚአብሔር ልጆች መገለጥ ይላል በጉጉት ይጠባበቅ። ወገኖቼ በምንም አይነት መከራና ቻሌንጅ ውስጥ ልናልፍ እንችላለን፣ እናልፋለን፣ ምንም ጥያቄ የለውም። ግን በእንደዛም ሁኔታ ውስጥ ሆነን ገስዋት ሰዎች ከኛ የክርስቶስን ወንጌል መስማት ይናፍቃል። ስለዚህ ሐዋርያው ጳውሎስ አብረው የሚያገለግሉ ሰዎች ጋር ሆኖ አንታክትም ማለት። ዛሬ እኛም በእግዚአብሔር ጸጋ ሆነን ምን እንላለን? አልታክትም። በየማለዳው የእግዚአብሔር ምሕረት ስላለ የኃይሉ ታላቅነት ከሱ ስለሆነ የውስጥ ሰውነቴ ዕለት ዕለት በእግዚአብሔር ጸጋ ስለሚታደስ በእግዚአብሔር አቅምና ጉልበት አይሆፕ አንድ ቀን ማለት እንችላለን ቻሌንጅ አርጎኛል እንዳልኳችሁ መከራችን ቀላልና ጊዜያዊ ምንም ያህል ቢረዝም ምንም ያህል ቢያስለቅሰን ምንም ያህል ቢያታክተን ተስፋ ቢያስቆርጠን ጌታ ሆይ መቼ ነው የምትሰማን ብንል ሐዋርያው ጳውሎስ እኮ ነው በጣም የሚገርመኝ ከኔ እንዲወሰድ ብሎ በጸለይበት ጊዜ እኔ እግዚአብሔር ጸጋዬ ይበቃል ብሎ በመለሱ አይገርመኝም። እግዚአብሔር ባለጸጋ ስለሆነ ማለት ነው። የሚገርመኝ ሐዋርያው ጳውሎስ እሱን መቀበሉ በቃ ለዚህ ሁኔታ ጸጋ ከተለቀቀልኝ ነው በቃ እንደውም ስለክም ያን ጊዜ ኃይለኛ ነው። እና እግዚአብሔር የሚሰራባቸው መንገዶች እንደምታውቁት አንዳንዴ መከራችንና ችግራችን ተራራው ከፊት ለፊት በጣም ከኛ በላይ ገዝፎ እናየዋለን። ስንጸልይ ደልዳላ ሜዳ ያደርገዋል እግዚአብሔር። አንዳንድ ጊዜ ደግሞ ተራራው ነቅነቅ አይልም። የሆነ ኃይለኛ አቅም ይሰጣችሁና እናንተ ተራራው ላይ ትሆናላችሁ። ሁለቱም መልስ። ሐዋርያው ጳውሎስ ሁለተኛውን ነው የተቀበለው። አልሄደም።
እንደውም እንዳታበያይ ወሰድልኝ ያለው 3 ጊዜ ያለው 1 2 3 ምናምን የ3 ቀን ጸሎት አይደል ደጋግሞ እንደጸለየ የሚያሳይ ነገር ይዋል የተበቃቀረ ሐዋርያው ጳውሎስ አገልግሎት ሲጨርስ ድረስ አብሮታል እየወጋው ማለት ነው። ግን ተቀበለ እንደው ኃይለኛ የሆነ አገለገለ። ክብር ለእግዚአብሔር ይሁን እና መልስ ነው የትኛው ሁኔታችን ማለት ነው ወገኖቼ። በእግዚአብሔር ጸጋ፣ በእግዚአብሔር ጉልበት፣ በእግዚአብሔር ኃይል አንታክት። ከሁሉ በላይ ደግሞ በማንኛውም ሰዓት በማንኛውም ጊዜ ጌታ ይመጣል። ማራናታ ተላላችሁ። የእግዚአብሔር ስም የተባረከ ይሁን። ይጸልያለሁ ሁላችን እያሰብን አንታክትም አልታክትም እያለን በማስተዋል ወረን እንጸልያለን። የሚያስችል ጸጋ ስላለ እንዳንታክት እንድንቀጥል የሚያደርግ ሃሌሉያ የሱ ጉልበት ስላለ ራሱን ተማምኖ ስለሆነ ገና ከጠዋቱ ራሱ ሲጠራን እኛን ተማምኖ አይደለም ራሱን ተማምኖ ስለሆነ ሃሌሉያ አቅም አለ፣ ጉልበት አለ፣ ኃይል አለ። አባቶቻችን ይረዳ እና ሐዋርያው ጳውሎስ ከሆነ ቦታ ሰምተው ሪሰርች አድርገው የጻፉት ጽሑፍ አይደለም፣ ከየህይወታቸው ጭማቂ ነው። ሃሌሉያ እነሱ በዚህ ሁሉ ነገር ውስጥ አልፈው ነው ወንጌሉ ዛሬ እጃችን ውስጥ የገባው። ስለዚህ እኔና እናንተም በራሳችን ተማምነን ሳይሆን በእግዚአብሔር ምሕረት በሱ የኃይል ታላቅነት በመንፈስ ቅዱስ ጸጋና ኃይል የውስጥ ሰውነታችን እንደሚታደስ እያመንን አባቶቻችን እንዳሉት ደግሞ የትኛውም ተግዳሮታችንና ቻሌንጃችን ቀላልና ጊዜያዊ ነው፣ ያልፋል። ሃሌሉያ ሃሌሉያ እስራቴን ፈትተህ ቀንበሬን ሰብረህ ነፍሴን እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለኸኛል። በደምህ ቃል ኪዳን ያንተ አድርገኸኛል። እንደተቀበልኩት እንደ ቸርነትህ ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስህን እሳት። እስራቴን ቁርጥህ ቀንበሬን ሰብረሃል። ነፍሴን እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለኸኛል። በደምህ ቃል ኪዳን ያንተ አድርገኸኛል። እንደተቀበልኩት በቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት። የተፍገመገመ ከውድቀት እንዲቀር የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አድርገኝ ልብን የሚያሳርፍ እንደተቀበልኩት ለቸርነትህ ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስህን
መንፈስን የተገመገመ ከውድቀት እንዲቀር የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አድርገኝ ልብን የሚያሳድግ የተቀበልኩት እንደ ቸርነትህ ጌታ ሆይ ስጠኝ የመንፈስህን እሳት የተቀበልኩት እንደ ቸርነትህ ታገለግሎታል ጌታ ሆይ ስጠኝ መንፈስህን ሃሌሉያ ሃሌሉያ። እስቲ ሁላችንም እንነሳና እንጸልያለን።